አረቦች እንደወዷችሁና እንዲያከብሯችሁ ማድረግ ያለባችሁና የሌለባችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች በያላችሁበት ያለ ሰላምና እዝነት አይለያችሁ። ቪዲዮውን ተወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ባይጠቅማችሁ እንኳን አይጎዳችሁም። ቀጥታ ወደ ጉዳዩ ኢንሻአላህ። ሀባይቢ እስማዑኒ ዘይናስ በደንብ አድርጋችሁ ስሙኝ። አረቦች እንደወዷችሁ እንዳከብሯችሁ ስራችሁን እንዲወዱ የምትፈልጉ ከሆነ ይሄን ቪዲዮ በደንብ አድምጡት። ኦኬ ማድረግ ያለባችሁ በመጀመሪያ ደረጃ አስመሳይ ሁኑ። አስመሳይ ሁኑ ስላችሁ እንዴት ነው መሰላችሁ? ምሳሌ አረቦች ኩስትር የሚል ሰው አይፈልጉም፣ የሚስቅ ሰው ነው የሚፈልጉት። ገባችሁ? እኛ ሲደክመን፣ ሲርበን፣ ሲናገሩ፣ ሲናደዱብን የሆነ በቃ ፊታችን ኩስትር እናደርጋለን። ያንን እነሱ አይፈልጉም። ደከማችሁም ራባችሁም ምንም ሆናችሁ በቃ ፈገግ ማለት አለባችሁ፣ እነሱ እንዲያከብሯችሁ ተፈለጋችሁ ማለት ነው። ሌላው ደግሞ ልጆቻቸውን እንትን አትበሉ፣ አትማቱ። ቢጮሁባችሁ፣ ቤት ቢያቆሽሹባችሁ፣ ቢደፉ ምንድን ነው ማድረግ ያለባችሁ? ቀጥታ ሄዳችሁ መዳም ይሄ እኮ ነው ብላችሁ ተናገሩ ማለት ነው። ያለውን ችግር ተናገሩ እንጂ ልጆቻቸውን አትማቱ፣ ልጆቻቸውን አትቆጡ። እነሱ በልጆቻቸው ቀይ መስመር ናቸው። ስለዚህ በልጆቻቸው ጉዳይ እናንተ በቃ የፈለገ ነገር ቢሆን በቃ በጣም እንደምትወዷቸው አድርጋችሁ እንትን በሉ። እንግዳ ሲመጣ ደግሞ ፊታችሁን አታኮሳትሩ። የብዙዎቻችን እንትን ስለሆነ ማለት ነው። አንወድም፣ ቤት ያቆሸሹብናል፣ ያደክሙናል፣ እናውቃለን። ግን በቃ ፈገግ ብላችሁ አህለን ወሰህለን ይሆናል አይደለ? ደስተኛ የሆናችሁ መስላችሁ በቃ ፈገግ ብላችሁ እንትን በሉ። ለመሰላችሁ እነዛ እንግዶች በአንድ ሲሰበሰቡ የሚያወሩት ስለ ሰራተኛ ነው። ገባችሁ? እናንተ ፈገግ ብላችሁ በምትቀበሏቸው ሰዓት ደግሞ ወይኔ ሰራተኛሽ ጥሩ ናት፣ ሰራተኛሽ ፈገግታዋ ብቻ ይበቃል፣ ሰራተኛሽ ይሏቸዋል። ገባችሁ? አረቦች ደግሞ ወሬ ይወዳሉ፣ እንደዚህ ሉንታዊ ነገር ይወዳሉ። ገባችሁ? ያንን ነገር ስለሆነ የሚያዩት ማለት ነው። ሌላው ደግሞ ማድረግ የሌለባችሁ ነገር አዲስ ስራ ስትገቡ ስልካችሁን አትያዙ። ስልካችሁን ጆሯችሁ ላይ ያደርጋችሁ 24 ሰዓት አታውሩ። በእርግጥ እያወራን እንሰራለን፣ ግን እነሱ ደግሞ ያንን አይፈልጉም። ለምን ቤቱን አፍረሳችሁ እንዳዲስ አትገነቡትም? ስልክ ይዛችሁ ታያችሁ እናንተ ስራ ትሰሩ፣ በእነሱ አስተያየት ማለት ነው። ስለዚህ ስልካችሁን ተክፍላችሁ አታውጡ። እነሱ እስከሚለምዷችሁ ድረስ ስራችሁን በደንብ እስከሚያጣሩ ድረስ ስልካችሁን ክፍላችሁ አድርጉ። ክፍላችሁ ሆናችሁ አውሩ ማለት ነው። ስልካችሁን የምትይዙ ከሆነ ትኩረታቸው ሁሉ እናንተ ላይ ነው የሚሆነው። ስራውን ይቆጣጠራሉ፣ ጽዳት ይቆጣጠራሉ፣ ብዙ ነገሮች ላይ ጫና ያደርጉባችኋል ማለት ነው። ስለዚህ ስልካችሁን ተክላሳችሁ አታውጡ ለተወሰነ ጊዜ ማለት ነው። ስራችሁ ቋሚ እንደሆነላችሁ ተፈለጋችሁ እና ደግሞ ወደ ውጭ ሲወጡ የት ልትወጪ ነው አትበሏት። አያገባችሁም፣ ስለማይመለከታችሁ ማለት ነው። ሄደች ኦኬ በቃ ከላስ ማሰላማ ወላ ተዋሕሽኒ ምናምን በሏት። ገባችሁ? ትናፍቅኛለች ግን በቃ ምን ማድረግ ይቻላል፣ ቻው በቃ ምናምን በሏቸው እንጂ የት ልትሄዱ ነው አትበሏቸው፣ ስለማያገባችሁ ማለት ነው። ለጋፋ የሚሉት ነገር አለ እና ላትትለገፉ ነው የሚሏችሁ። እና ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ባይ ባይ፣ ሰላም።